በውስጥ የተቀበልከውን የጸጋ ስጦታ እንዴት ነው ማቀጣጠል? እስቲ የእግዚአብሔር ቃል ላይ እንዲህ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ ጳውሎስ ለጢሞቴዎስ ከጻፈለት አንድ ቃል አለ። እጅን በመጫን የተቀበልከውን የጸጋ ስጦታ አቀጣጥለው ብሎ የጻፈለት። ስለዚህ እግዚአብሔር በውስጣችን ያስቀመጠው የጸጋ ስጦታ እኛ ማቀጣጠል አለ። ካልሆነ ተዳፍነው ዶርማንት ሆነው ይቀራሉ ማለት ነው። እንዴት ነው የምናቀጣጥለው? በህይወታችን ላይ ያው ኖርማሊ የምናደርጋቸው መንፈሳዊ ህይወታችን ለማሳደግ የምንጠቀምባቸው ሜቶዶች አሉ። ከእግዚአብሔር ጋር ህብረት ማድረግ፣ መጸለይ፣ ቃል ሜዲቴት ማድረግ፣ መጾም፣ እነሱ እንዳሉ ሆኖ ግን ዋናው የጸጋ ስጦታችሁ ደግሞ የሚቀጣጠለው ባደረጋችሁት መጠን ፕራክቲስ ባደረጋችሁት። ምን ማለት ነው? ለምሳሌ ውስጣችሁ የማስተማር የጸጋ ስጦታ ካለ ትንሽ ትንሽ ለሰዎች ስታስተምር ነው ውስጥ ያለ የማስተማር የጸጋ ስጦታ እየተቀጣጠለ እየጨመረ ሄደ። ለምሳሌ የትንቢት የጸጋ ስጦታ ካለ ጌታ የተናገረን የተወሰነ መልእክትም ለሰዎች ስትነግር እየተቀጣጠለ ውስጥ ያለው እየጨመረ እያደገ ነው። ስለዚህ ውስጥ ያለው የጸጋ ስጦታ በደንብ ማቀጣጠል ከፈለግ ዝም ብለህ መቀመጥ ሳይሆን በትንሹ እግዚአብሔርን አምን አክታች ሰውን ለመጥመቅ ጥቅም ታንቀሳቀስ። ያኔ ውስጥ ያለው የጸጋ ስጦታ እየተቀጣጠለ እየጨመረ እየበዛ ይላል። ስለዚህ በዚህ መንገድ ውስጣችሁ ያለውን የጸጋ ስጦታ አቀጣጡ። ዝም ብላችሁ ቀብራችሁ አታስቀምጡ። እግዚአብሔር ጸጋ ደግሞ ይረዳችኋል። ተባረኩ።